ቃልህ ስላዘጋጀህልን የቃልህ ማዕድ እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ስም በመካከላችን ሁን፣ ቃልህን ግለጥልን ጌታ ሆይ። ጌታ ሆይ ልጆችን ጠቢባን የሚያደርገው የቃል መገለጥ በመካከላችን ይመላለስ። ወንድማችንን አልዓዛርን ባርከው በጌታ በኢየሱስ ስም። ከናፍርቱን አንተ ቀባለት። መንፈስ ቅዱስ አንተ ከሱ ጋር አሁን የእኛንም ጆሮ የእኛንም ልብ እግዚአብሔር እንድትከፍተው እንለምንሃለን። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ጊዜ እናመሰግናለን። እንግዲህ የእግዚአብሔር ቃል ያው እያጠናን የጢሞቴዎስን መጽሐፍ እዚህ ደርሰናል። እግዚአብሔር የተባረከ ይሁን። የሚቀጥለው ሳምንት ትምህርታችንን ከመጀመራችን በፊት የሚቀጥለው ሳምንት ጥያቄና መልስ ይኖረናል። ያው እንደምታውቁት ከሰዓትም አንፃር በተለያየ ምክንያት ጥያቄ እየተቀበልኩ አይደለም የሚሄደው፣ ማለት በየቀኑ ያለውን ጥያቄ እየመለስኩ አይደለም እና እሱ ደግሞ ያው ትክክለኛ አካሄድ አይሆንም። ማለት ጥያቄ ባልተመለሰበት ሁኔታ ጥያቄ የሚፈጥሩ ነገሮች ስላሉና ከዚህ በፊት የሰማዋቸው ጥያቄዎች አሉ። ከእንደገና ደግሞ ዌልካም በሚል ስም የገባ አንድ በርከት ያሉ ጥያቄዎችን ሰጥቶኛል። ግን ትንሽ ክሊር ያልነበሩ ነገሮች አሉ እና እሱን ክሊር ቢያደርግልኝ ያ ሰው በይበልጥ ደግሞ ጥሩ ይሆናል። ግን ባነበብኩት መሰረት የመሰለኝን ጥያቄው የሚለውን የመሰለኝን ለመመለስ እሞክራለሁ ማለት ነው ኔክስት ዊክ። ስለዚህ ጥያቄዎች ካሏችሁ እስከዛሬ በተማርነው አሁን ኦሬዲ ወደ መጨረሱ እየሄድን ነው። ስለዚህ እስከዛሬ በተማርነው የአንደኛ ጢሞቴዎስን መጽሐፍ በተመለከተ ያነሳናቸውን ሐሳቦች በተመለከተ ጥያቄ ቢኖር ጥያቄዎቻችሁን በስልክ በኔ ጋር በመደወል ወይም ደግሞ ቴክስት በማድረግም ብትነግሩኝ የሚቀጥለው ሳምንት ሰብሰብ አድርገን አንድ ላይ ለመመለስ እንችላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ጌታን እናመሰግናለን። ዛሬ እንግዲህ እግዚአብሔር ረድቶን ክፍል 22 ይሆናል የትምህርታችን ክፍል 22። በማስታወቂያ ልልክላችሁ እንደሞከርኩት ለስሙ ክብር መኖር በሚል ሐሳብ ክፍል 22ን እንመለከታለን ማለት ነው። ጳውሎስ እንግዲህ ይህን መጽሐፍ ገና ስንጀምረው እንደተነጋገርነው ለክብር የሆነ ህይወት ለእግዚአብሔር ክብር የሆነ ህይወት መኖር እንዳለብን፣ ለእግዚአብሔር ክብር የሆነ አገልግሎት ማገልገል እንዳለብን የሚናገር መጽሐፍ ነውና በኤፌሶን ቤተክርስቲያን ትንሽ ከዚህ አይነት አካሄድ ወጣ ያለ ነገር እየገጠመና እየመጣ ያለበት ሁኔታ ስለነበረ ለሚያገለግለው ለወጣቱ መጋቢ ምን ማድረግ እንዳለበት ለሱ የተጻፈ መጽሐፍ ነው እና ከዛ ውስጥ የሚያነሳቸው ብዙ ሐሳቦች ተመልክተን መተናል እና ዛሬም ደግሞ ለስሙ ክብር መኖር በሚል ሐሳብ ክፍል 22ን እንመለከታለን ማለት ነው። ይልቁንም ደግሞ ለስሙ ክብር መኖር የሚለውን ሐሳብ ስናነሳ ብሮድ የሆነ ነው ርዕስ ነው። ግን ትኩረት የምናደርገው ለስሙ ክብር መኖር ሆኖ ግን ደግሞ በአሰሪና በሰራተኛ መካከል ሊኖር ስለሚገባ ግንኙነት እንዴት ነው በእኛና በአሰሪዎቻችን መካከል አላደለ ሊኖር የሚገባ እግዚአብሔርን ያስከበረ ተግባቦትና አካሄድ እንዴት ሊኖር ይገባል የሚለውን ነገር እንመለከታለን ማለት ነው እና የእግዚአብሔርን ቃል በማንበብ እንጀምራለን። ሁላችንም መጽሐፍ ቅዱሶቻችንን ከያዝን ከአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 1 እስከ 2 ያለውን ሐሳብ ብቻ እዛ ላይ ነው የምንቆየው። ያንን ሐሳብ አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል: የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ እንደተገባቸው ይቁጠሯቸው። የማያምኑም ጌቶች ያሏቸው ወንድሞች ስለሆኑ አይናቋቸው፣ ነገር ግን በመልካም ስራቸው የሚጠቅሙ የሚያምኑና የተወደዱ ስለሆኑ ከፊት ይልቅ ያገልግሉ እያለ ጳውሎስ ይናገራል ማለት ነው እና ጳውሎስ አንድ በዚች በአጥቢያ ቤተክርስቲያን ውስጥ ስለ አንድ ኤሪያ ነው አድሬስ ማድረግ የፈለገው። ይሄም ደግሞ በቤተክርስቲያኒቱ ውስጥ በጌታ በኢየሱስ ክርስቶስ አምነው ስለዳኑ ግን ደግሞ ባሪያና ጌታ ስለሆኑ ሰዎች ወይም ደግሞ አሰሪና ሰራተኛ ስለሆኑ ሰዎች
ነው የሚናገረው። እነዚህ አይነት ሁለት ሰዎች በቤተክርስቲያኒቱ ውስጥ አሉ ማለት ወንጌል ለሁሉም ስለሆነ ወንጌል ሁሉን የሚጠራ ስለሆነ ወንጌል በሚጠራበት ጊዜ ሰዎች በተለያየ ባክግራውንድ ያሉ ሰዎች ወደ ቤተክርስቲያን ይመጣሉ። እነዛ ቤተክርስቲያን የመጡ ሰዎች ግን እንዴት ተጣጥመውና እንዴት አብረው መትመም ይችላሉ? አለ አይደል? አንደኛው ለአንደኛው የሚጎረብጠው ሳይሆን ወይም ደግሞ አንደኛው ለአንደኛው የማይመቸውና የሚመቸው በዚህ መልኩ ሳይሆን በሚመች ሁኔታ እንዴት ማድረግ ይቻላል? እንዴት አብሮ ፍሎ ማድረግ ይቻላል? አለ አይደል? በውጪ የተለያየ ስታተስ አለን፣ የተለያየ ማንነት አለን። ግን ቤተክርስቲያን ስንመጣ ያንን እንዴት አስታርቀን እንሄዳለን ለሚለው ሐሳብ ጳውሎስ የሚያነሳው በዚህም ክፍል ላይ አንድ ነገር ነው። ያውም እግዚአብሔርን መምሰል ነው። የሚያስታርቀን መካከለኛ የሚሆንልን ነገር አለ አይደለ? በተግባቦትና በትክክለኛ መንገድ ፍሎ እንድናደርግ አብረን እንድንጓዝ የሚያደርገን ነገር በመካከል እግዚአብሔርን መምሰል የሚለው ሐሳብ ሲገኝ ነው ብሎ ጳውሎስ በእነዚህም ሰዎች መካከል በዚህም አይነት መደብ ውስጥ ባሉ ሰዎች መካከል በአሰሪና በሰራተኛ በጌታና በባሪያ መካከልም ሊሆን የሚገባው ነገር ይሄንን ነው፣ እግዚአብሔርን መምሰል። ሁለቱም ትኩረታቸው እግዚአብሔርን መምሰል ላይ ካደረጉ እግዚአብሔርን መምሰል መካከለኛ ያደረገ የትኛውም አይነት ግንኙነት እግዚአብሔርን ያስከበረ ይሆናል፣ ትክክለኛ አካሄድ ይኖረዋል ብሎ ጳውሎስ በዚህ ስፍራ ይነግረናል ማለት ነው። እና ጳውሎስ ለወጣቱ መጋቢ የኤፌሶን ምዕመናን እግዚአብሔርን መምሰል ዓላማቸው ካደረጉ የእግዚአብሔር ስምና ትምህርቱ እንዳይሰደብ በግንኙነቶቻቸው መካከል ሊኖር ስለሚገባ ጥንቃቄ ሲናገር ነው የምንመለከተው ማለት ነው። ክብር ለእግዚአብሔር ይሁን። መቼም ሁላችንም እንደምናውቀው እግዚአብሔርን መምሰል የሚለው ሐሳብ እግዚአብሔርን የመምሰል መሰረቱ ከእግዚአብሔር ጋር ያለ ግንኙነት ነው። አይደል? ሰው እግዚአብሔርን እመስላለሁ ብሎ ሊናገርም ወይም ደግሞ ወደዛ አይነት ጆርኒ ሊገባ የሚችለው የመጀመሪያው ከእግዚአብሔር ጋር ያለው ግንኙነት የሰመረ ሲሆን ነው። እና መሰረቱ እሱ ነው። እግዚአብሔርን የመምሰል መሰረቱ እግዚአብሔር ጋር ያለ ግንኙነት ነው። ግን ከእግዚአብሔር ጋር ያለ ግንኙነት ቢሆንም መሰረቱ ግን ደግሞ ያ ብቻ አይደለም። መገለጫው ግን ከሰዎች ጋር ያለን ግንኙነት ነው። አይደለ? እግዚአብሔርን እንወደዋለን፣ እግዚአብሔርን እናፈቅረዋለን፣ እግዚአብሔርን ለኔ እግዚአብሔር አንደኛ ነው ብለን ከዛ እግዚአብሔር ያንን የሚመዝነው ወይም ደግሞ ሰዎች በአካባቢያችን ያሉ ሰዎች ያንን የሚመዝኑት ከእግዚአብሔር ጋር ባለን ግንኙነት አይተው ሳይሆን ከእግዚአብሔር ጋር ያለን ግንኙነት ከሰው ጋር ባለን ግንኙነት እንዴት ሪፍሌክት ይደረጋል፣ እንዴት ሪፍሌክትድ ይሆናል የሚለውን ሐሳብ አንስተው ያንን ነገር ከተመለከቱ በኋላ ነው እውነትም ይሄ ሰው እግዚአብሔርን ይመስላል ወይም አይመስልም የምንለው የሚሉት ማለት ነው። እና ራሱ እግዚአብሔር ሲናገር በእግዚአብሔር ቃል ላይ በአንደኛ ዮሐንስ ላይ ይመስለኛል አለ አይደለ? እግዚአብሔር ማነው ሰው የሚያየውን ወንድሙን ካልወደደ እንዴት የማይታየውን ወንድሙን እወዳለሁ ይላል። እና ምንድነው ከእግዚአብሔር ጋር ያለ ፍቅር የሚፈተሸው አጠገብ ጋር ካለው ሰው ጋር ካለ ፍቅር ጋር ነው ማለት ነው አይደል? እግዚአብሔርን እንወዳለን እያልን ግን ደግሞ ወንድማችንን የምንጠላ ከሆንን እኛ ነፍሰ ገዳዮች ነን። መጽሐፍ ቅዱስ እግዚአብሔርንም አናውቀውም ይላል። እና መሰረቱ አይደል ከእግዚአብሔር ጋር ያለን ግንኙነት አይደል ከሱ ጋር በመሰረት ነው ግንኙነት ቢሆንም እግዚአብሔርን መምሰላችን ግን ደግሞ የሚፈተሸውና አይደል በትክክለኛ እውነትም ይሄ ሰው እግዚአብሔርን ይመስላል የሚባለው ግን ከሰው ጋር ባለን ግንኙነት ነው። እና ከዚህ የተነሳ እንዳለ እስካሁን ስንመለከታቸው የመጣናቸው ሐሳቦች ይሄንን የተመረኮዙ ነበሩ። ጳውሎስ በዛች ቤተክርስቲያን አጥቢያ ቤተክርስቲያን ውስጥ ያሉትን የተለያዩ አይነት ግንኙነቶች እያነሳ ሲናገር ነው የምንመለከተው አይደል? ከሰው ጋር ያለ ነገር ሳይስተካከል ከእግዚአብሔር ጋር ያለ ነገር ይስተካከላል ማለት ትክክል አይደለም። ማለት ከእግዚአብሔር ጋር ያለን ነገር የተስተካከለ እንደሆነ ማሳያ መንገዱ ምንድነው? እንዲያውም ከተባለ ከሰው ጋር ያለን ግንኙነት ነው። ለዛ ነው ጳውሎስ ባለፉት ጊዜያት እንደተመለከትነው ለራሱ ለጢሞቴዎስ ራሱ ከሰዎች ጋራ ስላለው ግንኙነት በእድሜ እየከፋፈላል አይደል? በእድሜ የገፋውን ሽማግሌውን አትገስጸው፣ እንደዚህ አታደርግ፣ አሮጊቶችን እንደዚህ፣ እህቶችን እንደዚህ ተመልከት፣ ወንድሞችን እያለ ግንኙነት ላይ ያተኮረ ነገር ያነሳል። እና ከዚህ የተነሳ አንድ በዚህ ማለዳ እግዚአብሔር ሊናገረን የሚፈልገው ብዬ የማምነው ነገር ምንድነው? ከሰው ጋር ያለን ግንኙነት በጣም ወሳኝ ነው ወገኖቼ። አይደለ? ሰው ተኮር መሆናችን እንድንሆን ሳይሆን አይደለ ሁሉ ነገራችን በሰው ዙሪያ ያጠነጠነ እንዲሆን ሳይሆን
ግን ደግሞ ከእግዚአብሔር ጋር ያለን ጉዳይ የሚመዘነው ከሰው ጋር ባለን ጉዳይ ነው አለ አይደለ? አንዳንድ ጊዜ ከእግዚአብሔር ጋር በጣም የሆነ የጋለ ነገር ውስጥ እንሆንና ግን ለሰዎች ስሜት ሳይኖርን ሲቀር ያ ሙሉ አይደለም። መንፈሳዊነት ሙሉ የሚሆነው ሁለቱንም በእኩል ሚዛን የጠበቀ ሲሆን ነው ማለት ነው። ስለዚህ ጳውሎስ በዚህች ቤተክርስቲያን ውስጥ ድነው የመጡ ጌቶችም አሉ፣ ባሮችም አሉ ማለት በእኛ ዘመን ቋንቋውን ብናመጣው አገልጋዮችም ማነው ሰራተኞችም አሉ፣ ደግሞ አሰሪዎችም አሉ። እና እነዚህ ሁለት አይነት ስታተስ ላይ ያሉ ሰዎች ወደ ቤተክርስቲያን መጥተዋል አይደለ? በትክክለኛ በእግዚአብሔርን በመምሰል ካልተቃኘ እንደዚህ አይነት ነገሮች ችግር ይፈጥራሉ። እና ጳውሎስ ያንን ሊያስተካክል ሲፈልግ ነው የምንመለከተው። እንዳለ ጳውሎስ በአንደኛ ጢሞቴዎስ የሚያነሳቸው ሐሳቦች ሁሉ ከሰማው ነገር የተነሳ ነው። በመቄዶንያ ሆኖ ስለ ጢሞቴዎስ አገልግሎት ከጠየቀ በኋላ በሰማው ሪፖርት ላይ ተመርኩዞ ነው እግዚአብሔርን መምሰል የሚል ሐሳብ በእያንዳንዱ ነገር ላይ ያነሳ የሚነግረውና ፕሮባብሊ ይሄም የሚያመለክተው በዛች ቤተክርስቲያን ውስጥ ባሉ ጌቶችና ባሮች መካከል የተፈጠረ አለመግባባትና ወይም ደግሞ የአካሄድ ብልሹነት አለ ማለት ነው አይደል? የሚያገለግሉት ወይም ባሮች የተባሉት ወይም ሰራተኛ የተባሉት ሰዎች በጌቶቻቸው ላይ ተገቢ ያልሆነ ነገር እንዳነሱ አመልካች የሆነ ነገር አለ ማለት ነው። ሄደንም ደግሞ ስንመለከት በኤፌሶን ምዕራፍ 6 ቁጥር 5 ላይ ይመስለኛል ይሄንን ሐሳብ አንስቶ ስለ ባሮችና ስለ ጌቶች አንስቶ ባለፈው እንግዲህ ከፓስተር ኃይሉ ጋር ስንማር የኤፌሶን መጽሐፍ ይሄን ተመልክተናል ብዬ አስባለሁ። እና በዛ ጊዜ እንደተመለከታችሁት በዛች ቤተክርስቲያን ያ አይነት ኢሹ እንደነበረ አመልካች ነገር እዛ ጋር ጳውሎስ ጽፎ እንመለከታለን ማለት ነው። ስለዚህ አሁን ጥያቄው የሚሆነው ስሙና ትምህርቱ እንዳይሰደብ ወይም ለስሙ ክብር የሆነ ኑሮ እንዲኖሩ ጳውሎስ ጢሞቴዎስን ምከራቸው የሚለው ነገር ምንድነው? ምክሩ ምን አይነት ምክር ነው? ጳውሎስ መመከር አለባቸው ወይም ደግሞ የኤፌሶን አማኞች ሊያውቁ የሚገባ ነገር አለ ብሎ በመካከላቸው ስላለ ግንኙነት እግዚአብሔርን ስም የማያሰድብና ለትምህርቱ ጥንቃቄ ያደረገ እንዲሆን የሚመክረው ምክር ምንድነው? የመጀመሪያው ነገር የሚነግረው ነገር ጳውሎስ በዚህ ስፍራ ለክብሩ የሆነ ኑሮ እንዲኖሩ ጳውሎስ በጢሞቴዎስ በኩል ለኤፌሶን አማኞች የሚመክረው ምክር ምንድነው? የመጀመሪያው የሚላቸው ስሙንና ትምህርቱን ከሚያሰድብ አካሄድ ተጠበቁ ነው የሚላቸው አይደል? ትምህርቱንና አካሄዱን ወይም ትምህርቱንና ስሙን ከሚያሰድብ አካሄድ ተጠበቁ ነው የሚላቸው። መቼም ወገኖቼ ክርስትና ምንድነው ብለን ካሰብን ክርስትና የቅድስና ወይም ደግሞ የመለየት ህይወት ነው፣ ወይም ደግሞ ጥንቃቄ የተሞላበት ህይወት ነው አይደል? ግዴለሽ ሆነን እንደፈለገን የምንወጣበትና የምንገባበት ህይወት አይደለም አይደል? የተያዝንበት ነገር አለ። እንደሌሎች መሆን የማንችልባቸው ነገሮች አሉ። እኛን ሪዘርቭ የሚያደርገን ወይም እኛን እንደሌላው አይነት አካሄድ እንዳንሄድ የሚያደርገን ነገር አለ። እና ጳውሎስ በዚህ ስፍራ ላይ ስሙንና ትምህርቱን ከሚያሰድብ አካሄድ ተጠበቁ ብሎ ሲናገር እንመለከታለን። መቼም የእግዚአብሔርን ስምና ትምህርት የሚያሰድብ ብዙ ነገር አለ አይደለ? የመጀመሪያው ነገር ግን ወገኖቼ ትምህርቱንና ስሙን የሚያሰድብ ነገር ራሱ የአማኝ ህይወት ነው አይደለ? ሰዎች ከአማኝ ህይወት ተነስተው እግዚአብሔርን ከራሱ ተነስተው ምንም አይሉትም። አይገርምም? እግዚአብሔርን ከራሱ ተነስተው እግዚአብሔርን እንዲና እንደዛ አይሉትም። እግዚአብሔር ፍጹም ጻድቅ የሆነ አምላክ ነው። ግን እግዚአብሔርን አውቃለሁ ከሚለው ሰው ተነስተው ግን ሰዎች እግዚአብሔርን የሚሉት ነገር አለ። እና ጳውሎስ ሰዎች እግዚአብሔርን ስለሚሉት ነገር ተጠንቀቁ እና ሰዎች ስለ እግዚአብሔር የሚሉት ነገር በእናንተ ህይወት ላይ የተመረኮዘ ነው ብሎ ለጢሞቴዎስ ለኤፌሶን ሰዎች በጢሞቴዎስ በኩል ሲናገር እንመለከታለን። መቼም ክርስትናን ተቀብለን ወደዚህ ህይወት ስንገባ የመጀመሪያ ያገኘነው ነገር ወይም ደግሞ በዚህ ህይወት ምክንያት የሆነልን ነገር ምንድነው ተብሎ ቢጠየቅ ልጅነት ነው። የእግዚአብሔር ልጆች ተብለን ልንጠራ እንዴት ያለውን ፍቅር እንደሰጠን እዩ ይላል እና እንዲሁም ነን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ። እና ይሄ ልጅነት ደግሞ ከየትኛው ማንነታችን በላይ የህይወታችንን ሊገዛ ይገባል አይደል? የእግዚአብሔር ልጅነት ከምንም ነገራችን በላይ ወይም ደግሞ ይሄ ማንነታችን አይደል ሌሎች ካሉን ማንነቶች በላይ
የሆነ ማንነት ነው። ከአገልጋይነታችንም በላይ ልጅነታችን ነው እና ልጅነታችን ሁሉ ነገር ነው። ለእግዚአብሔር ሁሉ ነገር ነው፣ ለእኛም ሁሉ ነገር ሊሆን ይገባል። እኛን ልጆች ያደረገ ይሄ መስዋዕትነት ደግሞ እግዚአብሔርን በህይወታችን አባት አድርጎታል። አይገርምም? አይደል? በጌታችን በኢየሱስ ክርስቶስ በኩል በሆነው የጽድቅ ስራ ወይም ደግሞ የመስቀል ስራ በኩል አይደል ወደ እግዚአብሔር መንግስት ወደዚህ የጽድቅ ህይወት ስንመጣ እኛ ልጆች ስንሆን እግዚአብሔርን ደግሞ አውቶማቲካሊ በህይወታችን አባት አድርጎታል እና አባት እንደምታውቁት ምንጭ ነው፣ መገኛ ነው፣ መጠሪያ ነው አይደል? በአባታችን ነው የምንጠራው። ሁላችንም በምድር አባቶቻችን ነው የምንጠራው አይደል? እና ስለዚህ መጠሪያ ነው፣ መገኛ ነው፣ ምንጭ ነው እና ከዚህ የተነሳ እግዚአብሔር ምንጭ ስለሆነ መጠሪያ ስለሆነ አይደል በስሙ ተጠርተናል ማለት ነው። የእግዚአብሔር ቃል በሁለተኛ ዜና 7:14 ላይ በስሜ የተጠሩ ህዝቤ ይላል። በስሜ የተጠሩ ህዝቤ ይላል። አሁን የእግዚአብሔር ህዝብ አይደንቲቲ ወይም ደግሞ መጠሪያው ማን ሆኗል ማለት ነው? እግዚአብሔር ሆኗል ማለት ነው። ስለዚህ እግዚአብሔርን ሊጠራ የፈለገ እግዚአብሔርን ህዝብ ይጠራል፣ እግዚአብሔርን ህዝብ የጠራ እግዚአብሔርን ይጠራል ማለት ሁለቱን መነጣጠል አይቻልም አይደል? ከሱ የተነጠለ ህይወት ሊኖረን አይችልም፣ እሱም ከኛ የተነጠለ ነገር የለውም። እግዚአብሔር ለኛ አባታችን ሆኗል። በስሜ የተጠሩት ህዝቤ፣ በእግዚአብሔር ስም ተጠርተናል። ስለዚህ ልጆች ባጠፉት ጥፋት ግን ከተመለከታችሁ ብዙ ጊዜ ቤተሰብ ይወቀሳል አይደል? ብዙ ጊዜ እንዲያውም የሚባሉ ነገሮች አሉ። ካሳዳጊ እንደዚህ ያደረገ ልለው ስለማልፈልግ ነው እየተባሉ ሰዎች የሚሰደቡት አይደል? ሰዎች ባጠፉት ጥፋት፣ ልጆች ባጠፉት ጥፋት የሚሰደበው ቤተሰብ ነው አይደል? የሚነሳው አሳዳጊው ነው። አንዳንዴ ልጆቹ ቤተሰቦቹ በዚህ መንገድ ሂዱ ባላሉበት ስማቸው ይነሳል። እንዲያውም ቤተሰብ በትክክለኛ መንገድ እንድንሄድና ትክክለኛ አይነት አካሄድ እንዲኖረን ነው ብዙ ጊዜ የሚደክመው። ግን ከድካማቸው በተጻረረ ሁኔታ ያ ቤተሰብ ወይም ደግሞ ያ አባት ያ ቤተሰብ በአጠቃላይ ለዛ ልጅ መበላሸትና ለዛ ልጅ በህይወቱ ለሆነው ነገር ተጠያቂና ወይም ደግሞ የዛ ሰው ስም ሲጠፋ ወይም ደግሞ የአባት ስም ሲጠፋ ነው የምንመለከተው እና በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል እንዳይሰደብ ተብሎ እንደተጻፈ ተብሎ በሮሜ 2:24 ላይ ተጽፎ እናገኛለን። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል እንዳይሰደብ። ልክ እንደዚሁ እንደተነጋገርነው ለአንድ ልጅ ሲያጠፋና በትክክለኛ መንገድ ያልሄደ ሲሆን ቤተሰብ ብሌም እንደሚደረገው አይደል? እናትና አባት ስማቸው እንደሚነሳ ሁሉ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ ተጽፏል ተብሎ በሮሜ 2:24 ላይ እንመለከታለን። ስለዚህ አይደል ጥንቃቄ ማድረግ ያለብን አሁን የምንኖረው ኑሮ፣ አሁን ያለን ህይወት የኛ ህይወት ብቻ አይደለም። ጳውሎስ አሁን እኔ የምኖረው ለኔ አይደለም አይደል? እሱ ነው በኔ የሚኖረው፣ ክርስቶስ ነው በኔ የሚኖረው። ስለዚህ እኔ በምኖረው ኑሮ ክርስቶስ ነው የሚታየው እያለ በተለያዩ ስፍራዎች ይናገራል። ስለዚህ ምንድነው በህይወታችን በመናደርጋቸው ነገሮች ሁሉ ወገኖቼ እኛ ብቻ እንዳልሆነን ልንረዳ ያስፈልጋል። እኛ ብቻ አይደል ፊት ለፊት የምንታየውም ብለን የምንደረገውም እኛ ባጠፋነውም ባጸደቅነውም ነገር አይደል የኛ ስም ብቻ አይደለም የሚነሳው አይደል? ከኛ ባለፈው ሁኔታ የእግዚአብሔር ስም ይነሳል ማለት ነው። ስለዚህ ልጅ የወላጆቹን ስም እንደሚያስጠራ ሁሉን በመልካምም በክፉ የእግዚአብሔር ስምና ትምህርቱ በዚህ ጉዳይ ይነሳል ማለት ነው። ለእግዚአብሔር ስምና ክብር ለመኖር ለትምህርቱ ለመጠንቀቅ መጽሐፍ ቅዱስ የተለያዩ ምክሮችን ይመክራል። የመጀመሪያው ራስን ሕያው መስዋዕት አድርጎ ማቅረብን ይጠይቃል አይደል? ሳክሪፊሻል የሆነ ላይፍ ነው የተጠራንበት ህይወት። የአልጋ ባልጋ ህይወት አይደለም አይደል? ራስን መስጠት ያስፈልጋል አይደል? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ፣ ይህም እርሱም ደግሞ ለአእምሮ የሚመች አገልግሎታችሁ ነው እያለ ጳውሎስ በሮሜ ምዕራፍ 12:1 ላይ ይናገራል አይደል? የሳክሪፊሻል ኑሮ ነው የተጠራንበት ህይወት አይደል? እኛ እንደፈለግን የምንሆንበት ህይወት አይደለም አይደል? በዚህ ስፍራም ያሉት ባሮችና ጌቶች ያ ነገር ነው የገጠማቸው አይደል? ባሮቹ ከዚህ በኋላ ነፃነት ብለው በህይወታቸው አይደል ሊለማመዱና ሊያደርጉ የሚፈልጉትን ነገር ሁሉ እንዳያደርጉ አይደል የሳክሪፊሻል የሆነ ኑሮ ህይወት እንዲኖሩ
አለ ክርስትናቸውን የማያሰድብ ህይወት እንዲኖሩ ጳውሎስ በዚህ ክፍል ሲናገር እንመለከታለን። ሌላው ትህትናና ዝቅ ማለትን ይጠይቃል አይደል? ለእግዚአብሔር ስምና ለእግዚአብሔር ክብር መኖር ትህትናና ዝቅ ማለትን ይጠይቃል። እንደምናውቀው ለዚህ አይነተኛ ምሳሌ የሚሆነን ራሱ ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔርን ስም ከፍ ያደረገ ለእግዚአብሔር ስምና ለእግዚአብሔር ለሆነው ነገር ህይወቱን አይደል በትክክለኛ መንገድ ሰጥቶና ያንን አሳይቶ የሄደ ትክክለኛ ምሳሌያችን ጌታችን ኢየሱስ ክርስቶስ ነው። በፊልጵስዩስ 2:5-8 ላይ በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኑር ይላል እና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አድርጎ አልቆጠረውም ይላል አይደል? የራስን መብት እያስከበሩ እኔ እንዲህ ነኝ እኔ አልነካ እያሉ የሚኬድበት አካሄድ አይደለም። ለእግዚአብሔር ስምና ለእግዚአብሔር ትምህርት ተጠንቅቆ መኖር ከዛ ያለፈ አይደል የራስን መብት መልቀቅ የራስን ፈቃድና የራስን ፍላጎት መልቀቅን ይጠይቃል ማለት ነው እና ጌታችን ኢየሱስ ክርስቶስ to the fullest እግዚአብሔርን ያገለገለበት አንዱና ትልቁ መንገዱ ምንድነው ከተባለ መተው ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባ አልቆጠረውም ይላል። ተወ ይላል። የባሪያን መልክ ያዘ ይላል አይደል? ዝቅ ማለትን ነው የእግዚአብሔር ስም በህይወታችን እንዲከብር የሚያደርገው የእግዚአብሔር ስም በህይወታችን እንዲጠራ የሚያደርገው አይደለ? የእግዚአብሔር ስምና ትምህርት በዘመናችን ተከብሮ እንዲያልፍ የሚያደርገው ነገር ሂዩሚሊቲ ነው እና ከስጋዊ እርካታ ይልቅ አለመመቸትን መምረጥ አይደል? ስጋዊ ምቾትን ስናስብ አይደል የእግዚአብሔርን ስም ማስከበርና ለዚህ ትምህርት መጠንቀቅ የሚለው ሐሳብ ትክክለኛ አይመጣም። በኋላ እንመለከታለን። በእነዚህ በሁለት ስታተስ ውስጥ ባሉ ሰዎች በባሮችና በጌቶች መካከል አሁን እነዚህ ጌቶች ባሮች እነዚህ የምላቸውን ነገሮች ላስከብር ወይም ደግሞ እነዚህ ነገሮች አላደርግም ቢሉ በትህትና አልመላለስም ቢሉ ራስን ሕያውና መስዋዕት አድርጌ አላቀርብም ቢሉ አይደል ከስጋዊ እርካታ ይልቅ አለመመቸትን ከመምረጥ እምቢ ቢሉ የሚባለው አይነት ለእግዚአብሔር ስምና ለትምህርቱ የሆነ ጥንቃቄ የተሞላበት ህይወት ኖረው ለማለፍ ይቸገራሉ ማለት ነው። ስለዚህ የመጀመሪያው ልናውቀው የሚገባ ነገር ምንድነው ከተባለ ለስሙ ክብር አይደል እግዚአብሔርን አስከብሮ ለማለፍ ካስፈለገ የመጀመሪያው ልናውቀው የሚገባው ስሙንና ትምህርቱን ከሚያሰድብ አካሄድ መጠበቅ ነው አይደል? አሁን በእኛ በዘመን ምንድነው ለኛ ልንጠበቅበት የሚገባ ነገር ምንድነው? የእግዚአብሔር ስም እንዳይሰደብ የእግዚአብሔር ትምህርት እንዳይሰደብ ከምንድነው መጠበቅ ያለብን? አንዳንድ ጊዜ ተሰማላችሁ አይደለ? ቤተክርስቲያን ውስጥ ሰዎች አይደል በጣም በተቀጣጠለ አይደል የእግዚአብሔር ነገር በጣም በህይወታቸው በጣም በጎላ መልኩ ሲጸልዩ የእግዚአብሔርን ቃል ሲያገለግሉ በተለያየ መንገድ እንመለከትና ግን ከዛ በኋላ ደግሞ ባለ ህይወታቸው ያንን ሪፍሌክት የሚያደርግ ነገር ሳይታይ ሲቀር ሰዎች ግራ ይጋባሉ እና ያ ነገር እንዳይሆን ምን አይነት ጥንቃቄ ነው ማድረግ የሚገባን አይደል? እግዚአብሔር ስም እንዳይሰደብና ትምህርቱ እንዳይሰደብ አይደል? ምክንያቱም ሰው የትምህርቱ ውጤት ነው። አሁን ሰዎች አድርገው የሚወስዱት አይደል ሰው የትምህርቱ ውጤት ስለሆነ በዚህ አይነት አካሄድ ውስጥ ያሉ ሰዎች ኦኬ ትምህርታቸው ነው እንዲያደረጋቸው የሚል ኮንክሉዥን ላይ ይመጣሉ ማለት ነው እንጂ ትምህርቱ አይደል የጸዳና ትክክለኛ ትምህርት ያለው ሰው እንዴት በእንደዚህ አይነት ህይወት ይገኛል የሚል አይነት እንድምታ ያለው ነገር ከሰዎች ወደኛ ይመጣል ማለት ነው። እኛ ራሳችንን ባልጠበቅንና እግዚአብሔርን ሊያስከብር በሚችል መንገድ ካልሄድን ማለት ነው። ስለዚህ በተለያየ መንገድ ወገኖቼ ዛሬ ራሳችንን እንድንመለከት አይደል ከምን መጠበቅ አለብን? ስሙንና ትምህርቱን ካላስከበረ ነገር ያላስከበረው ነገር በህይወቴ ምንድነው አይደል? ሰዎች እኔን ሲያዩ አይደል እንዲህ ቢሆን የሚሉት ነገር ምንድነው ብለን ራሳችንን እንድንመለከት እግዚአብሔር ይርዳን አይደል? ይሄ የምንማራቸው ትምህርቶች በሙሉ በእውቀት እንድናድግበት ብቻ ሳይሆን አይደል በመንፈሳዊ ነገራችን በህይወታችን እንድናድግና ወደ እግዚአብሔርም ወደ መምሰል ወደዛ እንድንመጣ ነው እንጂ ሄድ ኖሌጅ ብቻ እንዲኖረን አይደለም አይደል? እነዚህ አሁን አንደኛ ጢሞቴዎስን እያጠናን ነው። የአንደኛ ጢሞቴዎስን ጥናት አጥንተን ስንጨርስ በተወሰነ መልኩ ስለ ጢሞቴዎስ መጽሐፍ የሚገባንና የምናውቃቸው ነገሮች ይኖራሉ። የእግዚአብሔር ዓላማ አይደል የሆነ ሄድ ኖሌጅ አይደለም። ያ እንዲገባንና እንድናውቅ
ከዛ ነገ ከነገ ወዲያ አይደል በስፋት ስለዚህ ነገር መናገር እንድንችል ብቻ አይደለም እንድንኖር ነው። የመጀመሪያው የትምህርት አስፈላጊነቱ እንድንኖር ነው። ስለዚህ ጳውሎስ በዚህ ስፍራ ላይ እንደዚህ ብሎ ሲናገራቸው እንመለከታለን ማለት ነው። በሁለተኛ ደረጃ ስሙንና ትምህርቱን እንዳይሰደቡ ወይም ለስሙ ክብር የሆነ ኑሮ እንዲኖሩ ጳውሎስ ጢሞቴዎስን መከራቸው የሚለው ነገር ምንድነው? ለክብሩ የሆነ ኑሮ እንዲኖሩ ጳውሎስ በጢሞቴዎስ በኩል የኤፌሶንን አማኞች የሚመክረው ምክር ምንድነው? ባሮች የማያምኑ ጌቶቻቸውን ያክብሩ ይላል። ባሮች የማያምኑ ጌቶቻቸውን ያክብሩ ይላል። አይገርምም? እነዚህ ባሮች የማያምኑ ጌቶቻቸውን ያክብሩ ይላል ማለት መጽሐፍ ቅዱስ ወይም ደግሞ ክርስትና በጣም የሚደንቅ ህይወት ነው። ምን ማለት ነው የሚደንቅ ህይወት ነው የምንለው? ለምንድነው? አንዳንድ እምነቶችና ወይም አስተምህሮቶች ስትመለከቱ በጣም ፎከስ የሚያደርጉት በአንድ ነገር ላይ ብቻ ሊሆን ይችላል፣ በአንድ ኤሪያ ላይ ብቻ ይሆናል። ክርስትና የማይገባበት ቦታ የለም አይደል? ክርስትና እዚህ ቦታ ላይ አያገባውም የምንለው ነገር የለም። እና በዚህ ስፍራ ላይ ምንድነው የሚለው ጳውሎስ? እንግዲህ ጌታ ኢየሱስ ክርስቶስን ተቀብለው ወደ ህይወት የመጡ በዛች ቤተክርስቲያን ውስጥ ያሉ ባሮች አሉ አይደል? ባላቸው ማንነትና ስታተስ የተሰጣቸው ሌብል የተደረጉበት ወይም ደግሞ አይደል በማህበረሰቡ መካከል የሚታወቁበት ማንነት አላቸው፣ ባሮች ናቸው። እና በእነዚህ ባሮች ህይወት ውስጥ አይደል ጌታችን ኢየሱስ ክርስቶስን ከማወቃቸው የተነሳ የሆነ ነገር አለ። ወደ ቤተክርስቲያን መጥተዋል፣ እግዚአብሔርን እያመለኩ ናቸው፣ እያገለገሉ ናቸው። ግን እንደምታውቁት ደግሞ የክርስትና ትምህርት የመጀመሪያው ትምህርቱ ራሱ ሊብሬት ነው የሚያደርጋችሁ ማለት ነፃነት ነው አይደል? የሚያውጅላችሁ ነፃነት ነው። እንዲያውም ለነዚህ የሚመቹ ለአሁን ለነሱ ላሉበት የሚመች የሚመስሉ ብዙ የመጽሐፍ ቅዱስ ክፍሎች አሉ አይደል? እና እነዚህ ባሮች አላደ ቶሎ ብለው ወደ አመጽ እንዲገቡ ወይም ደግሞ እኔ ከእንግዲህ በኋላ ክርስቲያን ነኝ በእኔ ህይወት ሌላ ገዢ ሊሆን የሚገባ ማንም የለም ብለው እንዲያስቡ የሚያደርጋቸው ነገር ሊገጥማቸው ይችላል። ራሱ ማለት የእግዚአብሔርን ቃል እየጠቀሱ እንደዚህ አይነት ትምህርቶችንም እያነሱ በይበልጥ ደግሞ በቤተክርስቲያኒቷ መካከል አንርሳ የነበሩ የሐሰት ትምህርቶች ነበሩ። የኖስቲሲዝም ትምህርት የመጀመሪያው ራስን ማወቅ የሚል አይደለ? የሆነ ሰልፍ አቴንድ የሚለው ነገር አይደል? ሰው ራሱ መለኮትነት አለው፣ ያንን መለኮትነት ፈልጎ ማግኘት አለበት ብለው ስለሚያስተምሩ ከዚህ አይነት ትምህርቶች የተነሳ በዛች ቤተክርስቲያን የነበሩ ባሮች ስለራሳቸው የነበራቸው አመለካከት የተቀየረ ይመስላል ማለት ከጳውሎስ ኮንሰርን ሆኖ ከሚናገረው ነገር ተነስተን እንደዛ ብለን እንድናስብ የሚያደርጉ ነገሮች እንመለከታለን። እና ከዛ የተነሳ አይደል ሰዎቹ ያላቸውን ስታተስ ወደ አለመቀበል እና አይደል በላያቸው ላይ ያሉትን ጌቶች ወደ መናቅና ወደ አለመቀበል አይደል በእነሱ ላይ ወደ ማመጽ የሚሄድ አይነት አካሄድ እየሄዱ ያለበት ታይም ነው። ስለዚህ መጽሐፍ ቅዱስ ማነው ጳውሎስ በዚህ ስፍራ ምን ይላል? ባሮች ወይም ሰራተኞች የማያምኑ ጌቶቻቸውን ወይም አሰሪዎቻቸውን ያክብሩ ይላል አይደል? አሁን እኛ በህይወታችን ብዙ የምንሰራባቸው ቦታዎች ከኛ የተለየ እምነትና አካሄድ የሚሄዱ ሰዎች ያሉበት ቦታ ነው። እና ወደዛ ቦታ ስንሄድ ግን እግዚአብሔር ቃል ምንድነው የሚያዘን? በምን አይነት የህይወት ስርዓት እንድንገኝ ያስተምረናል አይደለ? ወይስ ቤተክርስቲያኑ ላይ ስንመጣ ብቻ ሪፍሌክት የምናደርገው ህይወት ነው ያለን? አይደለም። ባሮቹ ይላል ወደ ጌቶቻችሁ ስትሄዱ፣ ወደምታገለግሏቸው፣ ወደምትሰሩባቸው ስፍራዎች ስትሄዱ አንድ ነገር አድርጉ፣ አክብሯቸው፣ ጌቶቻችሁን አክብሩ ይላል። ወገኖቼ መጽሐፍ ቅዱስ የአመጽ መጽሐፍ አይደለም። ወይም ደግሞ መጽሐፍ ቅዱስ ላይ አመጽ በምንም ምክንያት ኢንተርቴን ተደርጎ አያውቅም። እግዚአብሔር ይህንን ኢንተርቴን አያደርግም አይደል? የእግዚአብሔርን ቃል እየጠቀስን የልባችንን ፈቃድ ልናደርግ የእግዚአብሔር ቃል አይፈቅድልንም። እና እነዚህም ሰዎች የእግዚአብሔርን ቃል እየጠቀሱ በነፃነት ልንኖር ክርስቶስ ነፃ ወጣን። እውነት ነው፣ ነፃ ወጥተናል። ነፃ የወጣነው ግን ከኃጢአት ነው። ነፃ የወጣነው ግን አይደል ከዲያብሎስ ነው እንጂ በዚህ ምድር ካለው ስርዓትና አካሄድ ገና ነፃ አልወጣንም፣ ሪዲምድ አልተደረግንም አይደል? አንድ ቀን ክርስቶስ ኢየሱስ በክብር ሲመጣ ሲገለጥ ከእንደዚህ አይነት ስርዓትና አካሄድ አይደል ለኛ ከማይመችና እኛን ዝቅ ከሚያደርግ አይነት አካሄድ እንወጣለን፣ እናመልጣለን አይደል? አንድ ቀን ፕሮሚስ የተደረገልን ነገር አለ። እስከዛ ድረስ ግን በዚህ ምድር እስካለን ድረስ
አንዳንዶቻችን ጌቶች ነን፣ አንዳንዶቻችን ባሮች ነን። እንደዛ ሆነን ነው የምናልፈው። ግን በዛ ውስጥ ቁም ነገሩ ምንድነው ከተባለ ባሪያም ጌታ ኢየሱስ ክርስቶስን የሚያገለግል እውነተኛ ክርስቲያንና ደቀ መዝሙር ሆኖ በባርነቱ እንዴት ይቀጥል ነው ጥያቄ አይደል? ጌታም ከሆነ ደግሞ በጌትነቱ አይደል ሰዎችን ሳይጨቁንና አይደል ትክክለኛውን ነገር እያደረገ በአማኝነቱ እንዴት ይቀጥል የሚለው ነው ሊጠየቅ የሚገባው ማለት ነው። እና ጳውሎስ በዚህ ስፍራ ላይ አክብሯቸው ይላል። በዚህ ስፍራ የእግዚአብሔር ስም ክብር ለመግለጥ ሊሆን ስለሚገባ ግንኙነት ማለትም ስለ ባሮችና ስለ ጌቶች ሲናገር ነው የምንመለከተው። ባርነትን መጽሐፍ ቅዱስ ስለ ባርነት ምን ይላል? በጣም ቶሎ ብዬ ብሉይ ኪዳን በስፋት ስለዚህ ጉዳይ ያነሳል። አዲስ ኪዳንም በሶስት ቦታዎች ስለ ባሮችና ስለ ጌቶች ለጌቶች ይገዙ የሚል ቀጥተኛ መልእክት ያስተላልፋል። የኤፌሶን 6:5 ላይ፣ ቆላሲያስ 3:22 ላይ እና አንደኛ ጴጥሮስ 2:18 ላይ ይህንን እንመለከታለን። ሰዎች ይህንን ነገር ያነሱና ስለዚህ መጽሐፍ ቅዱስ ባርነትን ኢንዶርስ ያደርጋል ይላሉ። አያደርግም። ባርነትን ኢንዶርስ አያደርግም። ግን ሰዎች ባሉበት ሁኔታ ግን ደግሞ የእግዚአብሔርን ክብር ሪፍሌክት አድርገው ሊሄዱ ስለሚገባቸው አካሄድ ነው የሚናገረው እንጂ መጽሐፍ ቅዱስ ባርነትን ኢንዶርስ እያደረገ አይደለም። ባሪያ የሚለው ቃል በግሪኩ ሁለት የተለያዩ ትርጉሞችን የያዘ ቃላቶች በዚህ ቃል ምትክ ጥቅም ውስጥ ውለው እንመለከታለን። አሁን በዚህ ስፍራ ላይ እኔ ታስቀምጠው ካያችሁ ባሮች፣ ሰራተኞች፣ ጌቶች፣ አሰሪዎች እያልኩኝ አስቀምጫለሁ። ምክንያት አለኝ። ምክንያቱም ይሄ ቃል ሄዳችሁ በመጽሐፍ ቅዱስ ውስጥ ይልቁንም የግሪኩን ቃል ስትመለከቱ እነዚህ ቃላቶች በሁለት ቃላት ተቀምጠው ነው የምንመለከተው። የመጀመሪያው አንድሮፖደን የሚለው ወይም ደግሞ ካፕቲቭ ስሌቭ ወይም ደግሞ የሚናገር ንብረት የሚሏቸው አይነት ባሮች አይደል? ስሌቨሪ በነበረበት ዘመን የነበሩ አይነት ባሮችን ያንን የሚያስተጋባ ስያሜ ያለው ያም አንድሮፖደን የሚለው ማለት ነው። ሌላኛው ደግሞ ዶለስ የሚለው ወይም ቦንድ ስሌቭ ኦር ሰርቫንት ማለት ነው። እነዛኞቹ አይደለ የሚናገሩ የራሳቸው ስሜትና ፈቃድ አይደል የማይጠበቅላቸው አይደል። እንዲያውም በዛ ዘመን የነበሩትን ሰዎች ምን ይላሉ? እነዚህ እኮ ባሮች ማለት እኮ የሚናገሩ ንብረቶች ናቸው፣ የሚናገር ዕቃ እያሉ የሚናገሩበት ጊዜ አለና እንደዛ ይሆኑ አሉ። ግን ደግሞ በሌላኛው መልኩ ደግሞ በዚህ በግሪኩ ቃል በሌላኛው መልኩ ደግሞ አድሬስ የሚያደርገው ስሌቭ የሚለውን ሰርቨንት ማለት ነው። ስለዚህ ስንሰማ አይደል ለባሮችና ለጌቶች ነው የተባለው፣ ለኛ አይመለከትም ልንል አንችልም። ስለ ሰርቨንትና አይደል ስለ ጌታ ወይም ደግሞ ስለሚያስተዳድሩ ወይም ደግሞ በስራ ቦታችን ስላሉ አለቆች ነው የሚናገረው ማለት ነው። ወደዛ ልናመጣው እንችላለን ማለት ነው። መጽሐፍ ቅዱስ ባርነትን ያበረታታል? አያበረታታም። የእርግማን ውጤት እንደሆነ ነው የምንመለከተው። የመጀመሪያው ባርነት በዘፍጥረት ምዕራፍ 9 ከቁጥር 20 እስከ 28 ላይ ነው የምንመለከተው። በዚያ ክፍለ ዘመን የነበረውን ነገር እንመለከታለን አይደል? የአባታቸውን እፍረት ሊመለከቱ ያልፈለጉት ያፌትና ማነው ነበሩ። ግን ደግሞ ካም የተባለው ደግሞ የአባቱን እፍረት አየ። ከዛ በኋላ የተባለለት ነገር ወይም የተነገረበት ነገር የአባቱን እፍረት ጠጥቶ አባቱ ራቁቱን በነበረ ጊዜ የአባቱን እፍረት ከመመልከቱ የተነሳ በነበረ እርግማን ምክንያት የመጣ ነገር ነው። ስለዚህ የእርግማን ውጤት ነው። መጽሐፍ ቅዱስ ወይም ደግሞ እግዚአብሔር ኢንዶርስ የሚያደርገው ነገር አይደለም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ባሮች ለማያምኑ ጌቶቻቸውን ያክብሯቸው ይላል አይደል? በምንም ምክንያት ወገኖቼ መጽሐፍ ቅዱስ አይደል በስራ ቦታችን ላሉ አለቆቻችን እንዳንገዛ አያስተምረንም አይደል? ሰሚሽን በጣም ኢምፖርታንት ነገር ነው አይደል? በትክክለኛ መንገድ የእግዚአብሔርን ፈቃድ በሐሳቡን መፈጸም ከፈለግን በህይወታችን ይሄንን ማድረጋችን ተገቢ ነው የሚሆነው አይደል? ብዙ ጊዜ ግን በክርስትናችን እንዴት ነው ካሉን ሰዎች ጋራ ወይም ደግሞ በላያችን ከተቀመጡ ሰዎች ጋራ እንዳንግባባ ምክንያት ሊሆነን አይገባም። ተገዙላቸው፣ አክብሯቸው ይላል አይደል? መጽሐፍ ቅዱስ ስለ ሁሉ ኤሪያ ማለት በህይወታችን ሊሆኑ ስለሚገቡ ኤሪያዎች ሁሉ ነው የሚናገረው። ስለዚህ በዚህ አይነት መልኩ ሁኑ ብሎ መጽሐፍ ቅዱስ ሲያዝ ነው የምንመለከተው ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ በጣም ሰፋ ያለ ነገር አይደለም የምንመለከተው፣ አጠር ያለ ነው። ክፍሉንም ሳነበው እንደተመለከታችሁ ጳውሎስ ከዚህ በመቀጠል የሚናገረው ነገር ምንድነው? ከእንደገና ለክብሩ የሆነ ኑሮ
ለመኖር የሚያስፈልገው ነገር ምንድነው? ባሮች ወይም ሰራተኞች የማያምኑ ጌቶቻቸውን ወይ አሰሪዎቻቸውን ያክብሩ ይልና ከቀንበር በታች ያሉ ይላል። አይገርምም? ከቀንበር በታች ያሉ ባሮች ይላል። አንዳንድ ጊዜ ወገኖቼ ክርስትና ከሆነ ቀንበር መገላገያ ህይወት እንደሆነ ተነግሮን ነው የምንመጣው። ግን ያን ቅድም እንዳልኩት ያ ቀንበር ግን አላደል የኃጢአት ቀንበር ነው፣ የዲያብሎስ ቀንበር ነው የተሰበረልን። በህይወት ግን እስካለን ድረስ በአሰሪና በሰራተኛ በተለያየ መንገድ በተለያየ ስታተስ ውስጥ እንኖራለን ማለት ነው። ምናልባት እነዚህ ባሮች ክርስትናን ባርነትን ያወግዛል ወይም ሞኒዝምን ከሞኒዝም ነፃ ያወጣል፣ መውጫችን ይሄ አዲስ መንገድ ሊሆን ይችላል ብለው የተቀመጡ ይሆናሉ አይደል? ሁልጊዜ ክርስትናችንን ወደ ምድራዊ ህይወታችን እንደምናመጣው የታመመ ሰው ከመታመሙ ከህመሙ መዳኛ አድርጎ እንደሚያስበው አይደል? ልክ እንደዛ እነዚህ ሰዎች ደግሞ ባሮች ስለሆኑ አላል በቃ ሊብሬት ያደርገናል፣ እግዚአብሔር ከዚህ ነገር ነፃ ያወጣናል ብለው እያሰቡ ሊሆን ይችላል። ምን አይነት ከባድ እንደሆነ ታውቃላችሁ? እንዲህ ብሎ ለሚያስብ ሰው ለባርነት ተገዝተ ኑር ማለት እና ግን የእግዚአብሔር ቃል ግን እንደዛ እንድንሆን ወይም ደግሞ በትክክለኛ ይሄ መገዛት የሚለው ቃል በእኛ አውድ በጣም ጥሩ ያልሆነ እንድምታ ያለው ቃል ነው። መገዛት ማለት ግን ወይም ሰሚሽን የሚለው ቃል ግን አላደል ኔጌቲቭ ኮቴሽን ያለው ቃል መሆን የለበትም። አላደል ሰሚት ማድረግ ራስን በፈቃድ አሳልፎ መስጠት አላደል የመሸነፍ ወይም ደግሞ ያለመቻል ምልክት ሳይሆን እንዲያውም እንዴት ነው ያለን ኃይል አለዝቦ ለአንድ ነገር ራስን ፈቃደኛ አድርጎ መስጠትን ወይም ደግሞ የሆነ ጥበብን ነው የሚያመላክተውና ከዚህ የተነሳ ለጌቶቻቸው ምን ይበሉ ይላል? ይገዙ ይላል። እና በቤተክርስቲያን ውስጥ ለገዟቸው ጌቶች ተገዙ የሚል ትምህርት ሲያስተምር ብሎ ነው ወይንን ምከር ብሎ ነው ጳውሎስ የሚናገረው። እና አንዳንድ ጊዜ ከኛ ጋር የማይስማማ ትምህርት ቤተክርስቲያን ውስጥ አላል ለኛ ለፈቃዳችን ለሰጋችን የማይመች ማለት ነው። ለነዚህ ባሮች ለተባሉ ሰዎች ይሄ አይነት ትምህርት ምናልባት ሊከብዳቸው ይችል ይሆናል። ክብር ሁሉ እንደተገባቸው ይቁጠሩ ይላል። እንደተገባቸው ያልተገባቸው ሰዎች ሆነው እንኳን ብናገኛቸው አላደል እንደተገባቸው ይቁጠሩ ነው የሚለው አይደል? አሁን በስራ ቦታችን ያሉ ሰዎች they don't deserve it maybe አላደል በቃ አላደል ከኔ ሪስፔክት ዲዘርቭ አያደርግም የምንለው ሰው ሊሆን ይችላል የሚያሰራን ሰው፣ ግን እንደሚገባቸው ይቆጠሩ ነው የሚለው መጽሐፍ ቅዱስ። ምን ማለት ነው? አላደል እናንተ የምትሰጧቸው ነው እንጂ እነሱ ፕሮባብሊ በአካይዳቸውና በሚመሩት የህይወት ማንነት ያንን ነገር እርን ማድረግ የማይችሉ ሰዎች ሊሆኑ ይችላሉ አይደል? ግን መጽሐፍ ቅዱስ የሚያዘው እንደሚገባቸው ይቁጠሩ ነው የሚለው አይደል? በእኔ ላይ ያለ አሰሪና አለቃ ይሄ አይነት ክብር አይገባውም ብለን የምናምን ሰዎች ብንሆን እንኳን እንደሚገባቸው ይቁጠሩ ብሎ መጽሐፍ ቅዱስ በዚህ ስፍራ ላይ ያዛል ማለት ነው። ክብር ለእግዚአብሔር ይሁን። እና በሶስተኛ ደረጃ ጳውሎስ በዚህ ስፍራ ላይ ለክብሩ የሆነ ኑሮ እንዲኖሩ ጳውሎስ በጢሞቴዎስ በኩል የኤፌሶንን አማኞች የሚመክረው ምክር ምንድነው ብለን ካልን ሰራተኞች የሚያምኑ አሰሪዎቻቸውን ደግሞ ያክብሩ ይላል። እነዛ የማያምኑ አሰሪዎቻቸውን እነዚህ ደግሞ የሚያምኑ አሰሪዎቻቸውን ያክብሩ ይላል አይደል? አንዳንድ ጊዜ አሁን እንደዚህ አይነት ሰዎች ወደ ቤተክርስቲያን መጥተዋል። አሰሪና ሰራተኛ፣ ጌታና ባሪያ እና በአንዲት ቤተክርስቲያን ውስጥ እግዚአብሔርን እያገለገሉና አይደል የወንድምና የእህት አይነት ህይወት እየተመራ ስላለ በዛ አድቫንቴጅ ሊወስዱ አይገባም አይደል? ሊሰሩ የሚገባቸውን ስራ ሊሰሩና ሊያከብሩ የሚገባቸውን ወይም ክብር ወይም ሊሰጡ የሚገባቸውን ክብር መስጠት አለባቸው ብሎ ጳውሎስ ይናገራል ማለት ነው። የሚያምኑ ጌቶች ያሏቸው አይደል? ጌቶች ናቸው፣ ግን ደግሞ ወንድሞች ስለሆኑ አሁን ሊናቁ አይገባቸውም አይደል? ወደ ቤተክርስቲያን ስለመጡ ትላንት የምንሰጣቸው የነበረው ክብርና ማንነት ዛሬ ሊነፈጉ አይገባቸውም። it's just because ወደ ቤተክርስቲያን መጥተው ጌታን ስላወቁና ጌታን ስላገለገሉ ከኛ እኩል አንድ ስታተስ ላይ ስለተቀመጡ አይደለ በፊት ባሪያና ጌታ የተለያየ አይነት አቀማመጥ፣ የተለያየ አይነት ቦታ፣ የተለያየ አይነት ማንነትና አካሄድ ይኖራቸዋል። ቸርች ሲመጡ ግን መቀመጫው አንድ ነው፣ የሚደረገው የሚሆነው ነገር ሁሉ አንድ ነው። ያ አይነት አንድ አይነት ፕላትፎርም ላይ ስለሚያገኙ ራሳቸውን ባሮች የሆኑ ሰዎች ጌታቸውን ለመናቅ አይደለ
እነዚህ ጌቶች የተባሉትን ሰዎች ቶሎ ብሎ በሌላ አይኑ ለመመልከት ምቹ ሁኔታ ይፈጥራል። ግን ያ ሊሆን አይገባም እና የሚያምኑ ጌቶች ያሏቸው ወንድሞች ስለሆኑ እንዲያውም ከበፊቱ ይልቅ ሊያከብሯቸው ይገባሉ፣ ሊያገለግሏቸው ይገባል ይላል። ክብር ለጌታ ይሁን። በጣም ደስ ይላል አላል? እንዲያውም እናንተ የምታገለግሉ ሰዎች፣ እናንተ አላል የምትሰሩ ሰዎች፣ የምትሰሩላቸው ሰዎች ደግሞ ለእናንተ አለቃ የሆኑ ሰዎች ደግሞ ክርስቲያኖች ከሆኑ ዶንት ቴክ አድቫንቴጅ አላል? በክርስትናቸው ምክንያት አድቫንቴጅ አትወሰዱባቸው፣ ይልቁንም ልታገለግሏቸው ይገባል። በበለጠ ሁኔታ ልትጠቅሟቸው ይገባል። በመልካም ነገር የሚጠቅሙ ሰዎች ስለሆኑ እናንተ ልትጠቅሟቸው ይገባል ይላል እና የመጀመሪያ ወንድሞች ናቸው። በወንድምነት አይን ተመልከቷቸው ነው የሚለው ጳውሎስ። ጌቶች ናቸው እውነት ነው፣ ግን በወንድም አይን ተመልከቷቸው አላል? ለወንድም እኮ አንዳንዴ ለጌታ በክብርና በፍርሃት የምታደርጉት ነገር አለ፣ ለወንድም ደግሞ በፍቅር የምታደርጉት ነገር አለ። የትላንትና ጌቶች የነበሩ ሰዎች አላል ወደ ክርስትና ሁለታችሁም ከመጣችሁ በኋላ ትላንትና የምታደርጉት በፍርሃትና አላል ለነሱ ባለ ክብር ነበረ። ዛሬ ግን ፍቅር ተጨመረበት፣ ዛሬ ግን ወንድምነት ተጨመረበት። ስለዚህ ለነሱ ልታረጉ የሚገባው ነገር ሊበልጥ እንጂ ሊያንስ አይገባም አላል? አንዳንድ ጊዜ አይታችኋል፣ በቤት ውስጥ የሚያገለግሉ ሰዎች ኢትዮጵያ ውስጥ ሆነን አላል ክርስቲያኖች ሲሆኑ ወይም ደግሞ ምን ብለው ይመጣሉ? ክርስቲያን የሆኑ ሰዎች ቤት መስራት ፈልጋለሁ ይሉና ከዛ ክርስቲያን ስለሆነች ይሄም ደግሞ ቤተሰቡ ደግሞ ክርስቲያን ስለሆነ ይሄ ጥሩ ነገር ነው ብለን እንደዛ ክርስቲያን የሆኑ ሰዎች ስናመጣ እነዛ ክርስቲያን የሆኑ ሰዎች ግን አድቫንቴጅ የሚወስዱ ሰዎች ይሆናሉ አላል? በክርስትናቸው ሰበብ ወይም ደግሞ በክርስትናችን ሰበብ አድቫንቴጅ ሊወስዱብን የሚቃጡ ሰዎች ሆነው ይገኛሉ ማለት ነው። እና ጳውሎስ ይሄ አይነቱ አካሄድ ትክክል አይደለም፣ ይልቁኑ ሊከበሩ ይገባቸዋል አላል? ክርስትና ሰዎችን የመናቅ ነገር አያስተምረንም። ጌቶች ናቸው፣ ግን በአገልግሎታቸው የሚጠቅሙ ናቸው። ጌቶች ናቸው፣ አማኞችና ምንድናቸው? ወዳጆች ናቸው። ስለዚህ ይልቁኑ ልናከብራቸውና ልናገለግላቸው ይገባል። እነዚህን ምከርና አስተምር ይለዋል እና እነዚህ አይነት ትምህርቶች አላል እኛን የሚጫኑ የሚመስሉ ትምህርቶች አላል እኛን በኃላፊነታችን ቦታ ላይ እንድንሆን የሚያደርጉ ትምህርቶች ስንማር አንዳንድ ጊዜ ደስ ላይል ይችላል እና ጳውሎስ ግን ለዚህ ለጢሞቴዎስ ለወጣቱ አገልጋይ ምንድነው የሚለው? እነዚህን ነገሮች ምን አድርግ፣ እነዚህን ነገሮች አስተምርና ምከር ብሎ ሲለው እንመለከታለን። ክብር ለእግዚአብሔር። ስለዚህ ይሰማሃል? ድምጽ የሚሰማኝ ሰው አለ? በደንብ አስገባው፣ ሊወድቅ ነው። ኦኬ ስለዚህ ከዚህ የተነሳ አሁን ጳውሎስ በዚህ ክፍል ላይ ካለው ነገር ተነስተን ምንድነው የምንማረው? ለኛ ዛሬ ምንድነው የሚለው ሐሳብ፣ ምክንያቱም ባሮችና ጌቶች እያለ ስለሚያወራ ከኛ ጋር ሪሌት ምን ያደርጋል ካላችሁን፣ እንዳልኩት በአሰሪና በሰራተኛ መካከል ሊኖር ስለሚገባ ጥንቃቄና አካሄድ ነው የሚነግረን አይደል? በዴይ ቱ ዴይ በህይወታችን በስራ ቦታችን የሚያዩን ሰዎች በእኛ ውስጥ ያለውን ነገር ተመልክተው እግዚአብሔርንም ለማክበር እግዚአብሔርንም ለመስደብ በጣም ቅርብ ናቸው። የሚገርማችሁ አይደለ? የሚያዩት ለእግዚአብሔር እንደ ምልክት ሆኖ የሚያገኙት ፊት ለፊታቸው ያለ ነገር ማን ነው ከተባለ እኛ ነን። ስለዚህ የእግዚአብሔር ስም እንዳይሰደብ፣ ትምህርቱ እንዳይሰደብ። አሁን አይደል ባሪያ በባርነቱ ሲቀጥል ደስ የሚል ነገር ነው፣ ደስ የሚል ነገር አይደለም። ግን ክርስትና ደስ የሚለንን የምናደርግበት ህይወት ሳይሆን ደስ የሚለውን እግዚአብሔርም ደስ የሚሰኝበትን የምናደርግበት ህይወት ነው። ስለዚህ ምንድነው የሚለን መጽሐፍ ቅዱስ? በዙሪያችን ባሉ ሰዎች መካከል ስንመላለስ፣ ስንሰራ፣ በስራ ቦታችን ትክክለኛ የሆነ የህይወት አካሄድ ይኑረን ለለ እግዚአብሔር ስም የማይሰደብበት ነገር በመካከል ይኑር እያለ የእግዚአብሔር ቃል በዚህ ክፍል ያዘናል ማለት ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ለዘላለም ጌታ ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ ያበቃለሁ። ቅድም መግቢያ ላይ እንደተናገርኩት ኔክስት ዊክ የጥያቄና የመልስ ጊዜ ነው የሚኖረን እና ጥያቄ ያላችሁ ሰዎች ዛሬም በተማርነው ከዚህ በፊትም በተማርነው ላይ ጥያቄዎች ካሉ ጥያቄዎቻችሁን ብትልኩልኝ በጣም ደስ ይለኛል እና አሁን ወደ ማብቂያው ይሄድን ስላለ
በይበልጥ በአጠቃላይ በአንደኛ ጢሞቴዎስ መጽሐፍ ላይ ከተማርነው ነገር ተነስተን በጣም ክሊር ያልሆነ በደንብ ብናስብበት ከእንደገና ብንነጋገርበት ብለን የምንለውን ነገር ብትልኩልኝ በስልኬ ወይ ደውላችሁ ብትነግሩኝ ወይ ደግሞ በጽሁፍ ብትልኩልኝ በጣም ጥሩ ይሆናል። ባለፈው ጊዜ አንድ ሰው ዌልካም በሚል ስም የገባ ሰው የላከልኝ ጥያቄዎች አሉ። እነሱ ጥያቄዎች አንዳንዶቹ ክሊር ስላልሆኑ አልገቡኝም፣ ግን በመሰለኝ ጥያቄው የሚለው ምን እንደሆነ በመሰለኝ መንገድ ለመመለስ እሞክራለሁ። ግን ያ ሰው እዚህ ውስጥ ካለ ምናልባት እነዛን ጥያቄዎች ክሊር ቢያደርግልኝ ደግሞ በጣም ደስ ይለኛል እና እግዚአብሔር አምላክ የተባረከ ይሁን። በእኔ በኩል ጨርሻለሁ። ተባረኩልኝ። ተባረክ አላዛርዬ፣ እግዚአብሔር አብዝቶ ይባርክ ልጄ። አሜን አሜን። እግዚአብሔር ይባርክ። ተባረክ። አሜን አሜን። ተባረክ። ያዘልህ ይባርክ አላዛርሻ። አሜን። ተባረኩና ጌታ ኢየሱስ ይባርክ አላዛርሻዬ። አሜን። ነቢያት ተባረክ። ጌታ ይባርክ። ጸጋውን ያብዛልህ፣ ይጨምርልህ። አሜን። ተባረኩ። አሜን። ጌታ ይባርክ። አሜን። ተባረኩ። አሜን። ተባረክ። ሰላም ዋሉ። አሜን። ጌታ ያብዛልህ፣ ይጨምርልህ። ተባረክ አላዛር። አሜን አሜን። ትይሹ አረገድ። እሺ ቀንህ ይባረክ። አሜን። እናንተም ተባረኩ።